እጅግ በጣም እና ግማሜ ሰው ልጅ አንድ ነገር ሰው ልጅ ሁሌ የዋ ሲሆንልህ አንድ ያስጨርሰኝና ታወራለህ። እሰጥሃለሁ እድሉን። ሰው ልጅ ሁሌ የዋ ሲሆንልህ፣ ሰው ልጅ ሁሌ ሚስኪን ሲሆንልህ ማለት ነው። ሰው ልጅ ሁሌ ገራገር ሲሆንልህ ሳያውቅ ቀርቶ አይደለም። አባቴ ሙት ነው የምልህ ማሜ። አይኖ ክፋት ስማኝ፣ አዳምጠኝ። ክፋት ወይ ቶ ምስጋናውን ቶ ያ ትልቅ ነገር አይደለም፣ የሚካበር ነገር አይደለም ማሜ። ያ ለራሳችን ያደረግኩት ነገር ነው። ተረዳኝ። ለአንተ ብዬ አይደለም፣ ለራሴ ዲቦራም ለራሷ ብላ ነው። ለወደፊታችን ነው እግዚአብሔር እንዲቆጥርልን ብለን ነው እንጂ አንተ ብለን አይደለም። ግን ማሜ ሰው የዋ ሲሆንልክ ጅል ሆኖ አይደለም። ይህን ብቻ ነው የምነግርህ። እሺ ምንም ሳናደርግ ነው ሁለታችን የሰደብከን። ማርያምን እኔ ግራ እስኪገባኝ ድረስ ቅርታ ጠይቀን። በቃ የዋ የሆንሽልኝ ምንድን ነው? በቃ እየሰደብከኝ ሁሌ እቀበልሃለሁ። ሙድ እያያዝክ እቀበላለሁ። ቤት ቁጭ ብለህ ስታሰድበኝ እቀበላለሁ። ባለፈው ምን አልኩኝ? ምን ነው ዲቦራም እንደዛው ዲቦራ የዋለችልህ ውለታ ማንም አይዋል። ምን ነው ቤታየውን ባረገኝ ነው ያልኩት። ሁሉም ያው ሸጋላው የሚያውቀውም አክቲቪስቱም ሁሉም እኮ ሲዘምትብሽ ምን ነው አንቺን በሆንኩ ነው እኮ ያልኩት። ማን መርቆሽ ያውቃልና ነው ብትሰድብኝ ስድብ ላንቺ ብርቅሽ ነው እንዴ? ማንም ጋር ለሞታ እዛ ይስደብ። አንተኛና እኛ ግን እንደዛ መሰዳደብ ለምን ያስፈልገናል? ቆይ እስኪ እንትናን ሚዩት ፍቺ ቢያት አንዴ አረጉቷል። ዲቦራ ከሚዩት ውጭ ማሪ ዲቦ ወይ ቤታዬ ላይፍ ልገባ ነው እኮ። እሺ ግቢ እንጫወታለን፣ ግን ይቅርታ ይጠይቀን ዲቦራ መጀመሪያ። በቃ ኧረ ሰው አይደለም እባክሽ። አልሐምዱሊላህ ማሚያን ሰዓት እየዘለች ጠይቀን ሁለታችን ያምራል ባይዘው እሱን ተወውና ለዲቦራ ምንም ይቅርታ ጠይቀና ጌማችን እንጫወትበት። በቃ ሴትየው የምን ይቅርታ ነው ጠይቀሽ? ምንድን ነሽ? ሰደብከና ማሚ ሰደብ ህዝብ አየቃ ህዝብ ትንቃለች። ኮመንቱን ው ኮሜንታት ያቺ አጨብጫቢዎች ታያቸው። እኔ የምልሽ በእኔ ደጋፊ ይቃጠላል። አልስቅም ምልና ማለት ነው። አልስቅም ምልና ማለት በቃ ለዚህ ሰውዬማ በማትም አልስቅም ብዬ የሆነ ነገር ሲናገር በቃ አልችልም። አይደለም ዲቦራ አዳምጪ ልንገርሽ። በአንቺ ጊፍት እናቴቱ በሚሰጥሽ ጊፍት እንዴት እንደሚቀናኛል እናቴ ይቀናል። እኔ ሲሰጠኝ መድኃኒዓለምን ይቀናል። ሁላ ሰው የሚደግፍሽ ይህ ሁላ ሰው ቅጥል ነው የሚለው። ሁለታችን ያንጨረጭራል። ምንደፋው ነው ጆከር ውጣ አንተ። ቤቴ እዚህ ተቀምጠክ ለዲቦራ ትሰጣለን። አባጭ እሺ፣ አሁን ትገባላችሁ። አገቡ ለካ መጣ ይቀናል። የማሚ አለቃ ጆከር መሆኑ ዛሬ ተባንኗል። ልክ ጆከር ሲመጣ ይቀናል። ቤት ቀንቶ እኮ ነው። ለምን ተሰጣት? ምቀኛ ይሄ ምቀኛ ተቃጥሎ ወጣ። ያቃጥለክ መድኃኒዓለም ቅጥል በል። አንቺ እኮ ማሚ ግን እኮ የሚያምኑት አሉ።